መልእክተኛው ቅድም ቃል ስለተገባባን አሁን ፊቱን ባራዳ ቋንቋ ፌሱን እንሹፈው አይደል? ይሾፍ ባን መጀመሪያ ዜና ካሁን በኋላ መንገድ ላይ ስታስቸግሩት ብዬ አሰብኩና ተውኩት። ስንት ዓመት ነው እንደዚህ ፊት እንደበቀ የሰራው? እንዳልኩ በትክክል አይታወቅም። በአመት ደረጃ እስከ 5 ዓመት ድረስ ምን ያህል ሰዎችን አገዝክ? አላቅም ሳይ እሱ የወቃቸው ነው። 5 ዓመት ማካገለገልክ ቀሪውን ደግሞ ፊቱና አንተን ናፍቀዋል፣ እኔን ሰልችተዋል። ስለዚህ እኔ ሸፈን ደብቁት በለስ። እሺ ሰይፉ፣ እኔ ሸፈን የሆነ ጡጦ መሰል። ለመልእክተኛው ግን አቀባበል ሙሉ ስምህ ስነ ጊዮርጊስ እሸቱ ነው? አዎ። የባህር ዳር ልጅ ነህ? የባህር ዳር ልጅ። አዎ። ኳስ ተጫዋችም ነህ? ነበርኩ። አሁን አቆም። አሁን የገባኝ ይሄ መቆም የሌለበት እንደውም ኳሱ ላይ ነበር መጠንከር የነበረብህ። ይሄ ተጫውተህ እኮ ማገዝ ትችል ነበር፣ መርዳት ትችል ነበር። ውስጡ ላይ ብዙ ነገሮች አሉ አይደል? አንዳንድ ነገሮች እንደዚህ አይገለጹም በደንብ። በአንዳንድ ምክንያቶች ነው ያቆምኩት። ያቆምከው ተሰብረህ ነው አይደል? ምክንያቱም እዛ ፎቶ ላይ እንደማየው እኮ እንዲያቆ ኧረ ስነ ጊዮርጊስ ነው በጣም ደምኛል። የአርሰናል ተጫዋቾች ደቃቅ አይደሉ እንዴ? ካንተ ስንት ቁጥር ላይ ነው? ዝም ብዬ ተክለ ሰውነትን ሳየው አማካኝ ወይም ደግሞ አጥቂ ጓንት ለብሶ አጥቂ ያለ ሳይሆን ግን ጠባቂ። እኔ እኮ በርዶ ጓንት ያረክን የመሰለሽ በረኛ ነህ። ስንት ዓመት ተጫወትክ? ይህንንም አሁን ዓመተ ምህረት ቀናቶች ምናምን ላይ በጣም ሰነፍነ አሁንም ስናገር ሰው ምናልባት ግምት ውስጥ እንዳያስገባ የሆነ ነገር ዝም ብዬ ከዚህ እስከዚህ እያልኩ ነው ማወራው። ዋው ለፋሲል ከነማ ነው የተጫወተው? ብቻ ግን አብዛኛውን እድሜ ያለቀው በኳስ ነው። 2 ዓመት 3 ዓመት ገደማ ያቆምኩት። ትልቅ ደረጃ ላይ በኳስ ኬሪየር በኳስ ተሰጥቶ ትልቅ ደረጃ ላይ ደረስከው ለማን ክለብ ነው? ባህር ዳር ከነማ። ባህር ዳር ከነማ በረኛ ነበር። ፕሪሚየር ሊግም ማስገብተናል። እዛው ፕሪሚየር ሊግም ተጫውቻለሁ። ቆይ አሁን መልእክተኛው እንደሆንክ ሰው ያውቅ ነበረ? በረኛ እያለህ ማንም አያውቅም። ሰዎች እንደው ጠርጥሮ ግን በተክለ ሰውነት የጠየቀ የለም? ያው በቅርብ ጓደኞች ምናምን። አሁን አንዳንድ ሰው ድምፄንም ሰምቶ በተደጋጋሚ የሚሰማው ድምፅ ስለሆነ ሰምቶ የሚጠረጥር ሰው አለ።